እጅግ በጣም ያሳዝናል። በመካነ ሰላም መስጂድ ውስጥ ምንድነው የተፈጠረው? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት ላይ ወቅታዊ የተባለ መግለጫን ይዞ ወጥቷል። እጅግ አሳዛኝ የተባለ ጥቃት በመካነ ሰላም መስጂድ ውስጥ መስከረም 23 ቀን 2018 ዓ.ም ተፈጽሟል። በዚህም ታዲያ የታጠቁ ኃይሎች ወደ መስጂዱ በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የመስጂዱ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ እንዲሁም ደግሞ የመስጂድ አመራሮች የአረመናዊ በሆነ ሁኔታ መገደላቸውን የክልሉ እስልምናዊ ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ሲል ገልጿል። እነዚህ አመራሮችም ሸሂድ ሆነዋል፣ አላህ ጀንተለ ፍርዶስ ይወፍቃቸው ሲሉ የእስልምና ጉዳዮች ጠቅላይ ምክር ቤት ታዲያ መግለጫውን አውጥቷል። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውምና ድርጊቱን በጽኑ ያወግዛል ሲልም ገልጿል። እጅግ አሳዛኝ የተባለው ጥቃትን አስመልክቶ ታዲያ ይህ መግለጫ ከደቂቃዎች በፊት መውጣቱን ተመልክቻለሁ።